ወበእንተዝ ፈጠሮ ለሰብ ከመ ይትለአኮ በአምሳለ መላእክት ሰው የተፈጠረው እንደ መላእክት ቅዱስ ቅዱስ ብሎ ያመሰግን እንጂ ይሄ ዓለም ላይ ያለውን ጣጣ ይሄ አሁን የምናየውን ብልጭልጭ እንድናሳድድና እሱን እንድናጠብቅ አይደለም የተፈጠረው። ስለዚህ ሰላምታ ቀላል ነገር አይደለም። የቅዱስ ገብርኤልን ሰላምታ ስትሰማ እመቤታችን ምን ሆነና የአምላክ እናት ለመሆን በቃች። ገብርኤል ቀረብ ብሎ ሰላምታ ባቀረበላት ጊዜ አዎ ሰላም ለኪ ቡርክት አንቲ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽና ሰላምታ ይገባሻል። ርዕሳችን ይሄ ነው። ቀጣዩ ትስብእት ሕማማት ላይ ነው የሚውለው። ሕማማት ላይ ያሉ በዓላት ደግሞ የሕማማቱ ስርዓት ስለሚደመስሳቸው ስብከቱም ማህሌቱም ስርዓተ ነጉም ምንም በአጠቃላይ ቅዳሴው መቅደሙም ይቀርና የሕማማቱ ጉዳይ ሲደርስም እንዳትጨቃጨቁ የግዝት በዓል አይደለም ወይ እንዳትሉ በሕማማት ውስጥ የዋሉ የእመቤታችን በዓል የጌታችን በዓላት እርግጥ የጌታችን በዓላት ሲባሉ የእመቤታችን በዓላት ናቸው። በአጠቃላይ የተጸነሰበት የተወለደበት ሌላውን አለ ስቅለቱም ሌላውም እመቤታችንን ይመለከታል። ከእሷ በነሳው ሥጋ ስለሆነ የሁሉ በዓል ሊከበረዋል የቻለው መጋቢት 29 ብናከብር እመቤታችን ብስራት የሰማችበት አምላካችን ከሰማይ ወደ ምድር የመጣበት ገብርኤል ደግሞ ለአብሳሪነት ብቁ ሆኖ ተገኝቶ መልእክት የተላከበት አንድ ላይ ሶስት በዓላቶች በአንድ ላይ ሲሆኑ ሊቃውንቱ ሶስት ቦታ ሄደው እንዲከበሩ አድርገዋቸዋል። አዎ መበስር፣ አብሳሪ፣ ተበሳሪ ተብለው ማለት ነው። መበስሩ እግዚአብሔር ራሱ ነው። ቃል በቃሉ ተናገራ በአምሳለ ገብርኤል መልአክ ይላል ቅዱስ ገብርኤል ቅዱስ ያሬድ። እግዚአብሔር ቃል ራሱ በገብርኤል ተመስሎ ይላል። ገብርኤል ተመስሎ እንዳደረገ ትላላችሁ አይደለም? ገብርኤልን ልኮ ገብርኤልን ተመስሎ ቃል ኢየሱስ ክርስቶስ ራሱ ለእመቤታችን ምስጢር ነግሯታል ወይም የምስራች አብስሯታል ማለት ነው። ስለዚህ ራሱ መበስሩ ብስራት እንዲነገር ነጋሪው የብስራቱ ባለቤት እግዚአብሔር ራሱ መበስር ይባላል። የእሱ በዓል መጋቢት 29 ይከበራል። የአብሳሪው መልአክ ደግሞ የቅዱስ ገብርኤልን ገናናነቱን የአምላክን ልደት ለእመቤታችን ለመንገር ብቁ መሆኑን የምንናገርበት ደግሞ ታኅሳስ 19 ከአዛርያ ሚሳኤል ጋር በአንድ ላይ ይከበራል። ወንዘ ተፈትል ወርቀ ወሜላታ አስተርአያ ገብርኤል ግብተ ይላል። አዎ በጣም የሚገርም ነው። አብሰራ ገብርኤል ብሎ የሚጀምረው በዋዜማው ብስራቱ የገብርኤልን ገናንነት ምክንያቱም ገና ሳጥናኤል አነ ፈጠርኩክሙ ባለ ጊዜ ፈጣሪያችሁ እኔ ነኝ ባለ ጊዜ መላእክተ ብርሃንን ያረጋጋቸው ማለት ነው ቅዱስ ገብርኤል ነው። ዋእልኦሙ መልአከ ሰላም ዘስሙ ገብርኤል ይላል። ይሄ የሰላም መልአክ ቅዱስ ገብርኤል መጥቶ አረጋጋቸው። ምን ብሎ? አይ የፈጠረን ራሱን እስከሚገልጽልን እንጠብቀው እንጂ እንጽና እንጂ እንደዚህ አሁን ሳጥናኤል እንደተናገረው በፍጹም ሊሆን አይችልም። ከእኛ ጋር አብሮ ተፈጥሮ እንዴት ልፍጠራችሁ ይለናል። አይሆንም ብሎ እውነትንና እምነትን የመሰረተ ይሄ ገናና መልአክ ቅዱስ ገብርኤል ነው። ያን ጊዜ ወሀደ ዝንቱ መልአክ ከመ ይጹር ዜና ልደቱ ሀበ ማርያም ድንግል ይላል። ተመርጦ ተመልምሎ ታጭቶ የተቀመጠ ብስራት ለመንገር ብቁ የሆነ ታማኝ መልአክ ተብሎ ጌታ ለአዳም ቃል ስለገባለት እኔ እያዘዋለሁ ብሏል የሚሉ ሰዎች አሉ። ግን የተወለድ ወለድ ተበረተከ ወእልቅ ውስተ መርህበከ ብሎ እግዚአብሔር ቃል ሲገባለት ለእሱ ተስፋ የተሰጠበት ቃል ነበርና ያን ብስራት ይዞ ይመጣ ዘንድ የታደለና የተመረጠ መልአክ ቅዱስ ገብርኤል ነው። ያን ጊዜ ለብስራት ነጋሪነት ለክርስቶስ ሰው መሆን መልእክተኛው ታማኙ መልአክ ቅዱስ ገብርኤል ስለነበረ እሱ ነው የተላከው ወደ እመቤታችን። በሚነግረው ጊዜ ደስ ብሎት ክንፉን እያማታ አድባረ ሊባኖስ ድረስ ይሰማ ነበር ይላል። ክንፉን ሲያማታ ደስ ብሎት እየፈነጠዘ እየፈነጨ ወይም በደስታ እየዘለለ ወደ እመቤታችን መጣ። እመቤታችን ደግሞ ያን ጊዜ
ዮሴፍ ያጎቷ ልጅ ስለሆነ ቅዱስ ዮሴፍ ወውእቱ እህዋ አቡሃ ይለዋል። የዘራረቡ አቆጣጠሩ ይበዛብናል ብዬ እንጂ የማቴዎስ ወንጌል ምዕራፍ 1 ላይ የሚቆጥረው አቆጣጠር በሊቃውንቱ አነጋገር በጣም የሚደንቅ ነው እና የቅስራ የኢያቄም አባት ነው። የእሱ አባት ደግሞ ያዕቆብ ይባላል። የዮሴፍ ወንድማማቾች ናቸው። ስለዚህ ወንድማማች ልጆች ናቸው። ወውእቱ እህዋ አቡሃ አጎቷ ነው ሲጠብቃት የነበረው ያጎቷ ልጅ ነው ቅዱስ ዮሴፍ። ሰሎሜና ደስታ ልጅ ናት። ታውቃላችሁ ብዙ ሰው አሁን ያልተረዳው ነገር አለ። እንደው ዝም ብሎ አንዱን አንጠልጥሎ አንዱን ጥሎ ሆነበትና ግራ የተጋባው ነገር አለና ሰሎሜ የእመቤታችን የአክስቷ ልጅ ናት። የእህትማማች ልጆች ናቸው። የማጣትና የሄርሜላ ብዙ ልጅ ሰዎች ስም ስታወጡ ሄርሜላ ብላችሁ ታወጣላችሁ፣ ግን አጥብቃችሁ ሄርሜላ ብላችሁ ነው የምትጨፈልጉት። እንደዛ አይደለም። ሄርሜላ ነው የእመቤታችን አያት ናት። ማጣትም የሚባለው አባቷ ነው፣ አያቷ ነው፣ የእናቷ አባት። 3 ልጆች አሉት። ዋናው አሁን ለማጣት ሰላሳ ዋልድ ለአሐቲ ስማ ሶፊያ ይላል። ሶፊያ የሚለው ስም ተሰርቀን ነው እንጂ የኛ የቅድስት ቤተክርስቲያን ስም ነው። ቅድስት ሶፊያ የምትባል የሰማዕታቱ የእነ አላጲስ ወአጋጲስ እና 3ቱ ቅዱሳት አንስት የእነሱ እናትም እንደዚሁ ነሐሴ 3 ላይ ስንክሳር ላይ የሚጽፋቸው ጲስጢስ አላጲስ ወአጋጲስ የሚባሉ ሰማዕት የሆኑ ሕፃናት እናታቸው ሶፊያ ትባላለች። ይህቺ ሶፊያ ደግሞ የማን እናት ናት? የኤልሳቤጥ እናት ናት። የሰሎሜ እናት ደግሞ ማርያም ትባላለች። የድሮ ማርያሞች በጣም ብዙ ናቸው ታውቃላችሁ። ስለዚህ ማርያም ማንን ወለደች? ሰሎሜ። ሶፊያ ማንን ወለደች? ኤልሳቤጥን። 3ኛዋ እህታቸው ማናት? ሐና ናት። አያቸዋቸው 3 እህትማማቾች የተቀደሱ ዘሮች የተቀደሱ ሰዎችን ነው የወለዱ። ስለዚህ አዎ ከመእህትኪ ሰሎሜ ብሎ ቅዱስ ያሬድ አመሰገናት። እምተመነይኩ ተሳተፉ ከመእህትኪ ሰሎሜ። በዚያ ዘመን ብኖር ኖሮ አለ ስደቱ ላይ ማለት ነው እንደ እህትሽ እንደ ሰሎሜ ይላል። አዎ የሥጋ ዘመዷ ስለሆነች ዮሐንስንም አርቆ ለመራዊ ትሰመኝ ወአዝማዱ በሥጋ ትሰመኝ ብሎ የመራዊ ሰማያዊ ወዳጅ ጓደኛ ትባላለህ። እንደዚሁም ደግሞ የሥጋ ዘመዱ እንደሆንክም ይታወቃል ብሎታል ቅዱስ ያሬድ። አይታችሁ ነው። ይሄ ዝርዝር ያለው ቤተ ክርስቲያን ነው። ቀደም እንደነገርኳችሁ እንደ ጌታ ተወለደ ብለው ቀጥታ ተሰቀለ ላይ ነው የሚመጡላቸውና የት አደገ እንዴት አደገ? ምስራቁ ስደት ነበረ። እመቤታችንን መልአኩ እንዴት ነው ያበስራል? አዎ ባሰማር ጊዜ ቃሉን ቅዱስ ገብርኤል በደዛ ተሰብ ባለ ቃል ወይኛ ለምሳ በቃሉ ይላል። እሷ ቃሉ ገባ እንዴት ሊሆን ይችላል ብላ ነበር። እርሱ ግን እንዳትደነግጥበት መርዶ የሚነግር ሰዎችን ጸጉሩም ተላጭቶ ወይም ደግሞ እንደ ባይፈቀድም ጥቁር ለብሶ የሆነ ነገር ሰውነቱን ውስጥር አድርጎ የሐዘን ድባብ አድርጎ ማለት ወደ ሰው ሊያረዳ ሄደው። እሱ ግን ብስራትን የያዘውና አለላ ይዞ እየሰገደ ሰላም ለኪ እያለ ከርቀት እየሰገደላት እጅ መንሳት የበጎ ነገር መሆኑ ይታወቃልና እየሰገደ ወጥቶ ሊያበስራት ወደ እመቤታችን የመጣበት ወር ነው። ድርሳኑም እንደዛ ነው የሚናገረው። ዛሬ በትክክል የመጋቢቱ ድርሳን ስለ አምላክ ሰው መሆን ነው የሚናገረው። ስለዚህ እመቤታችንን ሊያበስር ወደ እሷ ሲመጣ እሷ ደግሞ በዮሴፍ ባጎቷ ቤት ተቀምጣ ስለነበረ ከቤተ ይሁዳ ሚስት የሞተባቸውን ሰዎች በትር ሰብስበህ ብሎት ለዘካርያስ አደራ የምትሰጠው በትሩ ላይ ምልክት የሚታይበትና ምስክርነት የምታይበት ሰው እሱ ብቁ ስለሚሆን ለእሱ ስተብሎ ነበር ለዘካርያስ። አሁን ቤተ መቅደስ አስገብቶ በትራቸው ሲጸልይበት ሚስቶቻቸው የሞቱባቸው የዮሴፍ በትር ላይ ዮሴፍ ኢትፍራ ነሲኦታ ለማርያም ብእንትከ ማርያም እጮኛህን መውሰድን አትፍራ ብሎ ማቴዎስ ወንጌል ላይ ያለውን ቃል ዮሴፍ በትር ላይ ጻፈለት ማለት ነው። ወንጌል ያን ጊዜ አልተጻፈም። የሚቀድመው ዮሴፍ በትር ላይ ነው የተጻፈው መጀመሪያ። ከዛ ተወስዶ ነው ከዮሴፍ በትር ያለው ቃል ነው እንደገና በማቴዎስ ወንጌል ምዕራፍ 1 ላይ የተጻፈው ማለት ነው። እንደዛ ብሎ በሚነግረው ጊዜ
ለቅዱስ ዮሴፍ ለቅዱስ ዮሴፍ እንደዛ ሲለው ያን ጊዜ ነው በርትቶና ጨክኖ የወሰዳት እንጂ በፍጹም እንዴት አረጋታለሁ? ይቺ ብላቴና ከሰው ጋር መጋፋት አልለመደች። እኔ እኮ ልጆቼን ትታብኝ የሞተች ባለቤቴ አለች። ስለዚህ የሙት ልጅ እያሳደው እንዴት ልሁን? እንዴት ከእነሱ ጋር ትሆናለች? የቲም ልጆች ጋር አትንገላታም ብሎ ነበር። የእግዚአብሔር ምርጫ ሆነና በበትሩ ላይ እንዲህ የሚል ቃል ስለተጻፈ ግዴታ መልእክቱ ከእግዚአብሔር እንደሆነ ስላወቀ እየፈራ ቢሆን ወስዳ በዮሴፍ ቤት ሳለች እመቤታችን እሷ ናት ኃላፊነቷ። እንደው ያዕቆብ የጌታ ወንድም የሚባለው እሱማ ሕፃን ስለነበረ ተንከባክባ አቅፋ ምግብ እየሰራች አውጥተዋለች ይችላል። ይገርማል፣ መታደል ነው። ስለዚህ ከጌታ ጋር እድሜው ትንሽ ነገር የሚቀራለው ሕፃን ልጅ ሆና ትተዋለች። ከዛ ጌታ ደግሞ በእርጥብ በሚል ጊዜ እሷ ስላሳደገችው የጌታ ወንድም የሚል ስያሜ ተሰጥቶታል እንጂ የእመቤታችን ሌላ ልጅ ናት። በድንግልና ከወለደች በኋላ ሌሎች ልጆች ወለደች ማለት ድንቁርና ስለሆነ ማለት ነው። በአጠቃላይ ጭፍን አስተሳሰብ ይባላል። ምንም አይነት የእውቀት ብልጭታ የሌለው ሰው እንዲህ ብሎ ሊያስብ ይችላል። ስለሆነም ነው ደግሞ አሁን ዓለም እየተደናበረ መናፍቃኑ ወዘራሹ ሃይማኖት ይህንን ቃል ለይቶ አያውቀውም። ቤተ ክርስቲያኗ ስነግረን ግን እንዳምጠርጥራ ነው የምትነግረን። ምክንያቱም ዮሴፍ አልወስድም ብሎ ነበርና ማስረገጫውን ከእግዚአብሔር ስላገኘ ከብዶት የነበረው ነገር ቀሎት ወደ ቤቱ እንደወስዳ አድርጎታል እና ኃላፊነቱ ስላላት ልጆቹን ውሃ ማን ይቀዳላቸዋል? ሕፃናት ናቸው። እኔ ልሂድ አለችና እንስራዋን አንግባ ወይም አዝላ ወደ ወንዝ ወረደች። ውሃ ልትቀዳ እንደሄደች ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ቡርክት አንቲ እምአንስት ወናሁ ተጸንሲ ወተወልድ ወልድ አላት። ይገርማል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ ማርያም ሆይ ሰላምታ ላንቺ ይገባሻል ብሎ በሰላምታ ጀመረውና ምን አላት? ከሴቶች ተለይተሽ የተባረክሽ ነሽና ትጸንሻለሽ አላት። ምን አይነት ሰላምታ ነው? ያስደነግጣል። ምናልባት የቀድሞዋን እናቴን ሔዋንን ያሳተ ርኩስ መንፈስ ሲሆን እንዲህ የሚያወራኝ እንዴት እንደዚህ ተብሎ ይነገራል ብላ ይህን ሰላምታ እንዴት ይቀበሉታል አለች። እፎኑ ገበዝኑን ጋር ማህዳሉ እንደ አይነት ሰላምታ ከወዴት ነው የሚገኘው? እስቲ ቆይ ብላ ተመልሳ ደግሞ እንስራውን ቤት ስታወርዱ አሁን ቀርታ መጣ ስታወር አሁንም ድጋሜ ትጸንስ ያላት ትጸንሻለሽ የሚል ቃል ሰማ። ይገርማል። ይህ ነገር አሁንም ደገመኝ። ቤተ መቅደስ ሄጄ ልረዳው አለች። ዛሬ ትውልዱ ቤተ መቅደስ ሊመጣ ይረዳው ነበር። የት አለች? ቤተ መቅደስ ሄጄ ልረዳው አለች። ከነገደ እስራኤል ተካፍላ ፋንታዋን ይዛ ሄዳ ትፈትለው የነበረ ሐርና ወርቅ ነበርና እሱን ይዛ በወርቅ ወንበር ላይ ተቀምጣ እንዝርቷልና ሐሩና እንትኑን እያስማማች ሐሩና ወርቁን እያስማማች ስትፈት ይላል። ያን ጊዜ ነው ድጋሜ እየታጠቀ እየፈታ እየወደቀ እየተነሳ ወአስተርአያ በአምሳለ ብእሲ ዘሰያም ኩለንዳው ይላል። ሸምገል ያለ ሽበት የቀላቀለ ታላቅ ሰው ሆኖ እየታጠቀ እየፈታ እየወደቀ እየተነሳ ሰላም ላንቺ ይሁን እያለ ወደ እሷ ቀረበ። እመቤታችን ሰላሟ በሁላችን ላይ ይደርብን። ያንን ቃል በሰማች ጊዜ እየተከራከረች ሳይሆን እንደ ደቀ መዝሙር ጥያቄ አቅርባለች። እማይቴ ለቀብከዘ ከመዝ ምስራት አለች። እንበለ ዘር እምትርትወተ ወእንበለ ምት እንድንግል ጽንሰተ አለችው። ወንድ የሌላት ሴት ልጅ ትወልድ ዘንድ ዘር ያልዘሩባት መሬት እህል ታበቅል ዘንድ እንዴት ነው ይሄ? እንደ አይነት ሰላምታ ከየት ነው ያገኘኸው አለች። ያሰኛል አይደል? ክህደት አይደለም፣ መረዳት ጠይቆ ለመረዳት አድርገዋለች። ታዲያ
መልአኩም ያን ጊዜ ማስረጃ የጠቀሳት ኤልሳቤጥን ነው። የሚገርመው ነገር እናቴ አንቺ በድንግልና ጸንሰሽ በድንግልና ብትወልጂ ምን ያስደንቃል? ኤልሳቤጥ የመውለጃዋ ዘመን አልፎ የሴቶች ልማድ ያቆረጠባት ዘመን የላትም፣ ደርቃ ወይም ደግሞ በእኛ ቋንቋ አሮጣለች የሚባላል አይደለም። የአሮጊት ቋንቋ እየተጠቀመ የሚያነግሯቸው እንደዛ አይነት ኤልሳቤጥ እኮ የመውለጃዋ ሰዓት አይደለም። ግን ከጸነሰች ስንት ወሯ ነው አለ? ስንት ነው አላት? 6ኛ ወር ነው አላት። ገብርኤል ያየው ምስጢር የሚባለው ለዚህ ነው። መጀመሪያ ከእግዚአብሔር ተልኮ ለዘካርያስ ነገረ። እመቤታችን ማናት? ኤልሳቤጥ ጽንሱን ደብቃ 6 ወር ለማንም ሳትነግር አንደኛ በዚህ ዕድሜ አርግዣለሁ ብሎ ወይም ጸንሻለሁ ብሎ ማን ያምነኛል? ወደ እየገባ ሲመጣ ይጠይቁኝ ብላ ነው ይላሉ ሊቃውንት። ሁለተኛ ደግሞ እግዚአብሔርን እስቲ ብቻዬን ግርግር ሳይበዛ ብቻዬን ላመስግነዋል። አያችሁ? ስለዚህ ማመስገን አለብኝ። መጀመሪያ ለእግዚአብሔር ምስጋና በደንብ ማቅረብ አለብኝ። ከዚያ በኋላ ነው ለሰው የምነግረው ብላ ሸሽጋ ወከበተ ጽንሳ ይላል። ኤልሳቤጥ ጽንሷን ሸሽጋ 6 ወር ቆይታ ነበር። ታዲያ ያ ምስጢር ዘግዛቂው መልአክ መጣ። ያ ሁሉን የሚያውቀው መልአክ መጀመሪያ ኤልሳቤጥን አብስሮ ከዘካርያስን አብስሮ ከኤልሳቤጥ ተጸንሶ ነበርና እንደውም ዘካርያስ በፍጹም አይሆንም፣ እኔም ሽማግሌ ሚስቴም አሮጊት ናት፣ ከዚህ በኋላ ስለ ልጅ አናወራም ሲል ጸሎት ተሰምቶልሃል እኮ ነው ያልኩህ። ልጅ የለኝም ስታለቃቅስ ስትጸልይ አልነበረም? ያ ተሰምቶልህ ልጅ ተሰምቶሃል አለ። እሱ ግን ሽማግሌ ነኝና አልችልም አለ። ስለዚህ እንደዚህ ከሆነ የሕፃን እስከሚወለድ ምን ትሆናለህ አለው? ትከውን በሃመ ወትስዕል ነቢበ ዱዳ ትሆናለህ አለ። አንድም ኩን በሃመ ወሰዓል ነቢበ ይላሉ ሊቃውንት። እርግማን ነው የረገበው። አንደበቴ የታሰረ ይሁን፣ ቆልጣፋ ሆነ፣ የማትናገር ሆነ። ለ6 ወር ማነው የሕፃን እስከሚወለድ ለ9 ወር ከ6 ቀን ነው አይደለም? ከ5 ቀን 9 ወር ከ5 ቀን የወንድ ልጅ በዚያውም ላይ ተጨምሮለታል። ማን ይባሉ ነው? በ8 ቀኑ ስሙን ሊሰይሙ ስለ ስያሜው ሲነግሩት ነው አንደበቱ የተፈታለት የዘካርያስ። ያው እናትየዋን መጀመሪያ እሱ አንደበቱ ስለተያዘ እናትየዋን ጠይቅ ብለው ሲጠይቋት ዮሐንስ ይባላለች። በዘመናቸው ከአያት ከቅድመ አያት የአባት ስም ምናምን አምጥተው ነው የሚጠሩት፣ ወይ ከእናት ወይ ከአባት። ሲጠይቋት ዮሐንስ ይባላል። ለምን? የእመቤታችንን ሰላምታ በሰማች ጊዜ በጆሮዋ ቃሉ ሲንቆረቆር መንፈስ ቅዱስ ስላደረባት እዚሁ ምዕራፍ ላይ ሉቃስ ምዕራፍ 26 ጀምሮ ነው የምናነበው። ግን 25 ጀምሮ 42 ላይ የሚናገረው ግን 49 አካባቢ የሚናገረው ኤልሳቤጥ ኤልሳቤጥ ዮሐንስ ይባል ስትባል ከዘመዶችሽ እንደ አይነት ስም ስለሌለ አልሰይምም አሉ። አባትየው አፋ ይናገር እንጂ አይምሮውን አልነሳም። እስቲ ጠይቀው ተብሎ ሲጠይቁት ወሰአለ ለውሃ ይላል። መጻፊያ ብራናና ቀለም ወይም ብዕር ጠይቆ ዮሐንስ የሀጅ ሰም ብሎ ዮሐንስ ተብሎ ይጠራ ስሙ ዮሐንስ ይሁን ብሎ በሚጽፍበት ጊዜ ያን ጊዜ አንደበቱ ተፈታ። ኤልሳቤጥ ዘካርያስ የተጻፈው ብራና አንድ አይነት ቃል አወጣ። ማን ይባል ተባለ? ዮሐንስ ይባል ተባለ። ስለዚህ የዚህ ዘካርያስ ብስራት ቀድሞ ሲነገር አላምንም ስላለ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል እንጂ ዝም ብሎ አልፎ ያዥ መንገደኛ ተራ ሰው አይደለሁም። እግዚአብሔር ተላላኪ፣ እግዚአብሔር መልእክተኛ ቅዱስ ገብርኤል ነው ይብሏል። ይህ መላኩ ስልጣን ነው። ምንም ኑ ሲላቸው ይመጣሉ፣ ሂዱ ሲሏቸው ይሄዳሉ። ይህ መናፍቅ ቋንቋ ነው። አሁን እዚህ ላይ እንዲህ ካለ አንደበቱ ምሰረው የሚል ትእዛዝ የለም። እዛው ምስራቱ ላይ ይናገራል። እንግዲህ ወዜኑ ከዘንተ ፈኖን እግዚአብሔር ይላል። የምስራችን ነግር ምስራት ላበስር ተልኬ ነበር ሲበላሽ ማለት ነበር ማለት አሁን አይሆንም ማለት ነው። አሁን እንትና መሪጌታ ነበርኩ ይላል፣ እንትና ዲያቆን ነበርኩ ይላል፣ እንትና
ቄስ ነበር፣ የቄስ ልጅ ነበር። ይሁዳም እኮ ሐዋርያ ነበር። ሳጥናኤልም እኮ መልአክ ነበር። አሁን ያገለግላል። አርዮስም የቅዱስ ጴጥሮስ ተምሳሌ ሰማዕት ተማሪ ነበር ማለት አሁን ወርዳላ ድሮ አገልጋይ ነበርኩ ካለ አሁን ምን ይሆናለው ማለት ነው። ከአገልግሎት ወጥቶ እኔም እኮ እንትና ሰንበት ትምህርት ቤት አገልጋይ ነበርኩ እኮ አገልጋይ ነበርኩ። አሁን አላገለግልም ትቼዋለሁ እግዚአብሔርን ማለት ነው። ውስጥ ተዋቂ አልገባቸውም እንጂ የሚሰልሙት ራሳቸውን ነው። ስለዚህ ዲያብሎስ ያ ጊዜ መልአክ እንደነበረ የሚታወቀው አሁን ከወረደ በኋላ ምን የሚል ስም ተሰጠው? ሰይጣን የሚል ስም። መስተጻርን ስሁት የተለያየ ትርጉማት ሰይጣን ጋኔን ተብሎ የሚጠራው የመጀመሪያው ስሙ ግን ፀሐይ ነበር። የሚገርመው ነገር ፀሐይ ነበር። አልሆነለትም እንጂ ፀሐይ ሊሆንለት አልቻለም። ያንን አበላሽቶ ስለሄደ በዚህ አይነት ቅዱስ ገብርኤል መጥቶ ኤልሳቤጥ እንኳ ከዘመዶች ሲላት 6 ወር እንደሆነ ነገራት። ማስረጃ ማለት ነው። ወኤልሳቤጥን እንተማዝማኒኪ እቲ ንጸንሰት ወረደ በተወልደ በድርቃቲያ ወበርሳቲያ በእርጅናዋ ወራት በሽምግልና እድሜዋ ኤልሳቤጥ እንኳ ጸንሳለች። ስለዚህ ምን አላት? እስመ አልቦ ነገር ዘይሳነው ለእግዚአብሔር አለ። ለእግዚአብሔር የሚሳነው ነገር የለም ሲላት አሁን እመቤታችን ካለች ከከበረች ፍጥረት ከፍጡራን በላይ ከፈጣሪ በታች እንደሆነች የሚናገሩላት ሊቃውንት አልቦ ዘይከብር እምኔሃም ከእግዚአብሔር የተባለላት ድንግል እግዚአብሔር የሚሳነው ነገር የለም ሲላት አለን እንትን ነው አትልም እንደማትል ጉዳዩ ያስረዳል። ይኩነኒ በከመ ትቤለኒ እግዚአብሔርማ ይሳነዋል እንዴት እናገራለሁ? እንደሚችል አውቃለሁ። እኔ ነይ አመቱ ለእግዚአብሔር የእግዚአብሔር ባሪያው ነኝና ይሁን እንደ ቃል ይደረግልኝ ስትል ያን ጊዜ ነው ቃል ኢየሱስ ክርስቶስ በማኅፀኗ ያደረው። አደረ ሲባል ይሄ ዳዊት ማኅደር ገብቶ እንደሚወጣው የግር የመናፍቃን ቃል ነው። ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰው ሆነ ማለት ነው። ቃል ሥጋ ሆነ። የዮሐንስ ወንጌል ምዕራፍ 1 ላይ ያለው ቃል ሥጋ ሆነ ብሎ ያ ቃል እግዚአብሔር ነበር፣ በእግዚአብሔር ዘንድ ነበር፣ ያም ቃል እግዚአብሔር ነው ሲል ለመናፍቃን እንደ ፍላጻ የሚዋጋ እንደ እሳት የሚያቃጥል ሆኖባቸው እስከ ዛሬ አልረዳው ያሉ እንጂ ዝም ብለው ነጠላው ቢያነፉት ይገባቸው ነበር። ያ ቃል የተባለ ሥላሴ 3 አካል ናቸው። አብ በልብ ይመሰላል፣ ወልድ በቃል ይመሰላል፣ መንፈስ ቅዱስ በእስትንፋስ። እኔ አሁን ቃል ማወጣው እስትንፋስ ስላለኝ ነው። ያን ቃል ደግሞ በልቤ አስቤ ነው የምናገረው። ግን መምህር ዘውዴ ያስተማሩ ነው እንጂ ዝም ብሎ ለብቻው ትንፋሽ እንዳለ ቃል እንዳለ ልብ እንዳለ ይባላል አይባልም። በቃ በእኔ ላይ ያለው የሚያስተላልፈው ቃል እግዚአብሔር ነው። ያ ቃል ደግሞ የሚሰማቸው ነው። ይሄ ቃል ነው ወደ እመቤታችን ማኅፀን መጥቶ ከሥጋዋ ሥጋ ከነፍሷ ውእቱ አርአያ ያገብርነ ሰዓይላ የአገልጋዩን የአዳምን ሥጋ ለብሶ በአገልጋይነት ጸባይ ወደዚህ ዓለም መጣ። ወደ ባለሙያ ውስጥ ይመጻ ከመ ይትለአክው ወአዳ ከመ ይትለአክ ሊናላቁት ሊያከብሩት አቋሙ ሊሉት ሳይሆን ሊያገለግላቸው ወደ እነሱ መጣ ነው የተባለው። ያልገባቸው አይሁድ ግዴታ ሞቱ በመስቀል ይሆን ዘንድ ዲያብሎስ በእነሱ አድሮ ለስቅላት የሚዳርግ ወንጀል ያበጁበትን እግዚአብሔር ግን በቸርነቱ ወደ መንበረ ክብራችን ወደ ቀደመ ቦታችን ወደ ቀደመ ማዕረጋችን ሊመልሰን ሲፈልግ ፍለጋውን አጠናክሮ እነሆ በእመቤታችን ማኅፀን ያደረው በመጋቢት ወር ነው። ተሰቅሎ የሚያዳነን በመጋቢት ወር ነው። ትንሣኤውን የሚያወጀልን በመጋቢት ወር ነው። መጋቢት ወር እጅግ የተባረከ ነው። መስቀሉ የተገኘበትን በመጋቢት ወር ነው። ለዛውም 2 ጊዜ። የሚገርመው ነገር አንድ ጊዜ በኢየሩሳሌም እድል ያስቆፍራ ያስገኘችው፣ አንድ ጊዜ ደግሞ በፋርስ። 2 ጊዜ መስቀሉ የተገኘው በመጋቢት 10 ነው እና ይሄ የበረከት ወር ነው። በዕለተ ርኢት ሰማዓከ ወበዕለተ ርኢት ረዳዓከ በተባረከች ቀን እረዳሃለሁ፣ አድንሃለሁ፣ እሰማሃለሁ ብሎ ስለነበር የተመረጠችው ወር መጋቢት ደግሞ ዓለምን ለማሳለፍ የሚመጣው በመጋቢት ወር ነው። ምናልባት
አልቦ ዘየአምራ ኢመላእክተ ሰማይ ወኢ ወልድ ዘእንበለ አባይቱ የሚል ቃል አለ። ይህን ቃል ይዘው ብዙዎች ይሰናከሉበታል። እንድታውቁት እሱን ላስረዳችሁ። ያ የተነገረበት ምክንያት በዕለተ ምነው ሊቃውንት በመጋቢት ወር በመንፈቀ ሌሊት በዕለተ ሰንበት መጋቢት 29 ነው ተብሎ በዘመነ ዮሐንስ ይባል የለም ወይ? ለምን አልቦ ዘየአምራ ተባለ ሲባል ያው ወልደ አማት ማለት የሰው ልጅ ማለት ነው። አንድም ወልድ ገና መጥቶ አላሳየንም፣ በግብረ ያውቃት ማለት ገና አልመጣባትም ቀኗን ማለት ነው። አንድም ደግሞ ዘእንበለ አብ ማለት ብቻውን ሳይሆን ከአብ ጋር ነው የሚያውቃት። አብ ፈናዊ ወልድ ተፈናዊ መንፈስ ቅዱስ ማህያዊ አንድ ስለሆኑ አንሰ ሶበለቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ እንዳለ የሦስትነታቸውን ቃል መለያየት ስለማይቻል አብና ወልድ አንድ ላይ በአንድ ላይ ነው የምናውቃቸው። የሚመጣው በሙታንና በሕያዋን ላይ ሊፈርድ የሚመጣው እግዚአብሔር ወልድ ይሁን እንጂ እግዚአብሔር መንፈስ ቅዱስ ሳያውቅ እግዚአብሔር አብ ሳያውቅ አይደለም። ግዛታቸው አንድ ስለሆነ መጥቶ በክበበ ትስብእት በግርማ መንግሥት የሚቀመጠው እሱ ይሁን እንጂ በማኅፀነ ማርያም ሦስቱም አሉ ይላል። ወልድ ነገሪነ ሥጋ ሥጋ ለብሶ ለመታየት ወልድ በአካል ሲመጣ ወይም ቃል ወደ እመቤታችን ማኅፀን ሲመጣ፣ መንፈስ ቅዱስ ደግሞ የከፈለ ያነጻ የዋሃደ ብለው ሊቃውንት ድርሻ ይሰጡታል። አብ ለአጽንዖ ይላል። የሥላሴ ቸርነት አልተለያትም። በማርያም ማኅፀን የሦስቱ ኅብረት አለበት ይላል። ቃል አደረ ተብሎ ተወለደ ተብሎ ይነገር እንጂ የአንደኛው ፈቃድ አይደለም፣ ብቻውን አይሆንምና። አዎ የአንተ ፈቃድ ይሁን እንጂ የኔ ፈቃድ አይሁን ሲለው አሁን የስቅለቱ እንዳው የተለያየ ፈቃድ ይመስላል አይደለም። የኔና ያንተ ፈቃድ ሁለት ሆኖ ስለማያውቅ የተለያየ ሆኖ ስለማያውቅ አንድ ነውና እኔ ብቻ ይቅር አልልም፣ አንተ ይቅር ካልክ ያለ እኔ አሳር የዓለሙ ክብር የሚደረግ ከሆነ እኔ መከራ ሳልቀበል ዓለም የሚድን ከሆነ ይደረግ፣ ግን የማይሆን ከሆነ ደግሞ አዎ ይህን ጽዋ አይርባ እኔ ቀበልላቸውና ከምዕመናን ላይ ይለፍላቸው። መከራው ከዚህ በኋላ በዲያብሎስ ምክር እንዳይሰቀሉ መከራ እንዳይቀበሉ ችግር ውስጥ እንዳይገቡ አድርግላቸው ብሎ ወደ አባቱ ለምን ጸለየ ከተባለ እኛ እንድንጸልይ ነው። እኛ ደካሞች ስለነበር እኛን ወክሎ ጸልዮ መንግስቱን የከፈተልንና መንግስተ ሰማያትን እንድንገባ ያደረገን ቸር አምላክ ነው። ስለዚህ ሐሰሶሙ በጥበቡ ወረከቦሙ በዕፀ መስቀሉ ይላል ቅዱስ ያሬድ። ከሰማይ ወደ ምድር በመምጣት ከዛ በበረት ተወልዶ በግብፅ በረሃ ተንከራቶ የተለያየ አስተዳደጉን ነገር እንዲሁ ዝም ብላችሁ ብታዩት በ12 ዓመቱ ቤተ መቅደስ ሄዶ እንደ አለመገን እንዲህ ተብሎ አልፎ አልፎ ይጻፍ እንጂ በተአምረ ኢየሱስ ያለው አስተዳደጉ ሁሉ የወጣው ቤተ ክርስቲያን ውስጥ ነው ያለው። ስለዚህ አብሳሪው፣ ተበሳሪው፣ መበስሩ እንዲህ በሶስት በዓል ይከበራልና የክርስቶስ ወደዚህ ዓለም መምጣት መጋቢት ላይ የቅዱስ ገብርኤል ገናንነት ቅድም እንደነገርኳቸው ታጭቶ አብሳሪ መልአክ ሆኖ የተላከበት የገናንነቱ ወይም የአብሳሪነቱ ምስጢር የሚነገረው መጋቢት ማነው? ታኅሳስ 19 የእመቤታችን ደግሞ ተበሳሪዋ ደግሞ ብስራት ሰማዋ ድንግል ማርያም ደግሞ በ22 ለቅሶስ ወስዶ 3 ጊዜ የሚከበረው የሦስቱንም ክብር አንድ ላይ መናገር ስለማይቻል እኛ ቀጨብ አድርገን አመጣነው እንጂ። ስለዚህ እመቤታችን እግዚአብሔር የሚሳነው ነገር የለም ሲሉኝ አይሆንም ካልኩኝ የሚሳነው ነገር አለ ማለት ነው። እሱ ደግሞ የሚሳነው ነገር የለም ብላ ይሁነን ያለች። ኤልሳቤጥ ጋር ስትሄድ የነገሩሽን ይሆናል ብለው ከእግዚአብሔር ተልከው የሚነግሩሽን አለ ከእግዚአብሔር የመጣን ቃል ይሁን ብለሽ ይሁነን ብለሽ የምትቀበል አንቺ ባለሽ አለች ብፅዕት ነሽ አለች። እንዲህ ያስመሰግናል። እውነት መናገር ማለት እግዚአብሔርን መቀበል። ታዲያ እህቴም ወንድሜ እናቴ የእግዚአብሔርን
ቃል የሚሰማ ነው ብሏልና እናቱን አላከበራትም ይላል። መጀመሪያ ቃሉን የሰማችው እሷ አይደለችም? ቃል በቃሉ ተናገረ በአምሳለ ገብርኤል መልአክ ለዛውም ይኩነኒ ብላ ነው የተቀበለችው። አዎ ሳትከራከር ጠይቃ ተረዳች። ልክ ነህ፣ እንዲህ ከሆነ እኔ ለእግዚአብሔር ባሪያ መሆኔን ነው የማውቀው። ለእናትነት ብቁ ካደረገኝ ይኩነኒ በከመ ትቤለኒ እንዳልከኝ ይሁንልኝ አለች እመቤታችን ድንግል ማርያም ናት። ስለዚህ ምን ሰማች? መጀመሪያ ቃሉን የሰማችው እሷ ናት። እናቱ እሷ መሆኗ በዚህ ይታወቃል። ማንም ሳይነግራት በቅዱስ ገብርኤል አማካኝነት በሰማችው ምስራት አዎ አይሆንም ብላ ሳትከራከር ወይም አልችልም ሳትል አምላክን ትጸንሻለች ሲባል ይኩነኒ ብላ እንደሚሆን የእግዚአብሔር ቃል እንደሚፈጸም በእሷ ላይ እንደሚፈጸምላት አምና የተቀበለች የመጀመሪያዋ እናት ናትና እናቴም እህቴም ወንድሜም የቃልን የሚሰማ ነው ብሎ ነበር። ቃሉን የሰማችው እመቤታችን ናት። ስለዚህ አዎ ገብርኤል መጥቶ ቃሉን ሲያሰማት ነው እንዳለ ቅድም ወንድማችን ሲዘምር የቅዱስ ያሬድ ዝማሬ ነው እዛ ላይ ሄዶ የተነገረውና ቅዱስ ያሬድ እንዲህ ብሎ ድጋሜ መጀመሪያ በውሃ መቅጃ ከዛ ተመልሳ ስራዋን ስታወቅ ሶስተኛ ወካይ በዚህ ነው በአምሳለ ብእሲ እንግዳ እግዚአብሔር ከመይ ከሙን ወጣ ይላል ቅዱስ ያሬድ። እግዚአብሔር ልጇ ይሆን ዘንድ ድጋሜ ሶስተኛም ተመላልሰን ንገርካት ይላል። ይህ ማህሌቱ እናንተ ስለማትሰሙት ማህሌቱም ስለማታውቁ እንጂ እንዲህ ድጋሜ ትርጉም ጋር አንድነታት ነበር። ግዕዝ ባይጠፋባችሁ ኖሮ ድሮ ሰላምታም ማመልከቻም በግዕዝ ነበር ይባላል። አሁን የቆጡን አወርድ ብላ በብቷን ጣለች ይላል። ፈረንሳይኛ እንግሊዝኛ ያው በደንብ ላይ እያዝ ያን ስናቃርብ ስንለቃቅም ግዕዙ ተጠፍቶ ነው እንጂ እንደዚህ ብሎ ነው የሚያስረዳት ቅዱስ ያሬድ። ማህሌቱ ብቻ ቤተክርስቲያንን አጽንቶ ምዕመናንን አስተምሮ ይኖር ነበር። ከቤተ ክርስቲያን ስለቀረ ትርጉሙን ተሰሙት ዘንድ የማታ ጉባኤ ተፈጥሮ ሰባኪያን ተመድበን እንድናስረዳቸው የተደረገ ከማህሌት ስለጠፋ ከቅዳሴ ከሰዓታት ከኪዳን ስለራቅን ነው እንጂ ይህን ቃል በግዕዙ ቋንቋ ግዕዙን አውቀ ነው ብንሰማው ይህ ስብከት አላስፈላጊ ነበር። ስለዚህ ምቀኛ አታሳጣኝ ነው። ተርጉመን እንድንነግራቸው ደግሞ ጠያቂዎች በዙ። ትርጉሙ ቅድም እንደነገርኳቸው መጀመሪያ በውሃ መቅጃ ነገርካ፣ ወካይ በድጋሜ ደግሞ በቤት ውሃ ስራዋን እያወረደች ድጋሜ ነገርካ፣ ደግሞ ሶስተኛ በቤተ መቅደስ ነገርካ። ምን እንደሚሆን እግዚአብሔር ልጇ እንደሚሆን እግዚአብሔር ልጇን ይሆን ዘንድ
ፈቃዱ እንደሆነ ነገርካት ይላል። እመ እግዚአብሔር የምትላት ለዚህ ነው። አነ ውእቱ ብርሃን ለዓለም ብሏል አይደል? እኔ የዓለም ብርሃን ነኝ ብሏል አይደል? እመ ብርሃን የምንላት ለዚህ ነው። እመ አምላክ የምንላት ለዚህ ነው። ዝም ብሎ የተጠረጠረ ሃይማኖት የለንም። ከናሪዎስ ኮርጀው እንጂ የራሳቸውን ፍልስፍና የላቸውም። የምናውቃቸውን ነጋሽ ትዝታው እኮ እንዳው ለአቶነትም የማይበቁ ለማለት አይፈልግ። እነሱ እኮ በየትኛው ምርምር በየትኛው እውቀት ነው እዚህ ድረስ ለስድብ ብቻ አሁን ስድብ ስለሚሰጠው በአሁኑ አፍ ሲሳደቡ ይሰማሉ እንጂ የካሉበት ነጥብ እንኳ ይሄ ነው የሚሉት የላቸው። ኮርጀው ከናሪዎስ ከነሰባሌዎስ ከነሊዮን ዓለም ላይ ያለ መናፍቅ በሙሉ ከነሱ ኑፋቄ ተካፍለው ተወግዘው የተለዩት ተገዝተው የተለዩትን እነሱን ቅጥያ አውጥተው ነው ሰው እየተዋለደ እንደሚባዛ አጋንንትም ይባዛሉ ይባላል። እንዴት ሆነው ይባል? መናፍቃንን እየፈለፈሉ የእነሱን ስራ ከሰሩላቸው ሰይጣኖች ናቸው ማለት ነው። ስለዚህ መናፍቃንን በመፈልፈል ይበዛሉ ተብሎ ተርጓሜ ላይ ተቀምጧል። ስለዚህ ተፈሥሒ ፍሥሕት እግዚአብሔር ምስሌኪ ማርያም ሆይ ደስ ይበልሽ፣ እኛንም ደስ የሚል ነገር እግዚአብሔር ያሰማል። ስለዚህ ይህን ሰላምታ ምናልባት መጋቢት 29 ማክሰኞ የሕማማት ማክሰኞ ስለሚሆን እዛ ላይ ደግሞ ታላላቅ ምስጢሮች ስላሉ ምናልባት ወደዚህ ጋር ተሄድ እናንተም ጋር ተመቻቸው ቀድሜ ድርሳኑ ጋር አያይዤ ያስተማርኳቸውና ከዝማሬው ጋር አንድ የሆነ ትምህርት እንድንማር ብዬ ነው። እኛንም ደስ ይበላቸው የሚል ቃል ያሰማል። ይህን የመከራ የመርዶ ዘመን እግዚአብሔር አሳልፎ ሁልጊዜ ደስ ብሎን እግዚአብሔር ይመስገን የምንልበት ዘመን እንድመጣ እግዚአብሔር